ክቡራትና ክቡራን ተመልካቾች አብራችሁ ስላላችሁ ዛጎልን እየተከታተላችሁ ስለሆነ እናመሰግናለን። አሁንም ቆይታችን የሚቀጥል ነው የሚሆነው። በዓል በመጣ ቁጥር እንግዲህ የአልባሳት ጉዳይ ያው ትኩረታችንን ይስባል። ትልቅ ጉዳይ ነው። እውነት ነው። በዓሉንም ያደምቃሉ እኛንም ያደምቃሉ እና ለምሳሌ አሁን እንደው በአልባሳቶቻችን የምን በዓል እንደደረሰ የምናውቅበት ጊዜ መጥቷል። አሁን በተለይ የሆነ ጊዜ የሆነ ልብሶች ፋሽን ይሆናሉ። የሆነ ጊዜ ለምሳሌ አሁን ያለንበት ወቅት የአሸንዳ ሻደይ ሰዓት ነውና እነዛ በዓላቶች ደግሞ የበለጠ የሚያደምቋቸው ልብሶች አሉና ምናልባትም ስነ ውበት ፕሮግራማችን ከዛ ጋር ተያያዥ ነገር ያለው ይመስለኛል። እውነት ነው። አልባሳት እንግዲህ በበዓል ወቅት በጣም ልዩ ትርጉም ይኖራቸዋል። በጥሩ ሁኔታ ደመቅ ሞቅ ብለን እንድንታይ በዓሉንም እንዳልሽው ደግሞ እንድናንጸባርቅ ከሚያደርጉን ማቴሪያሎች ቁሶች መካከል የተወሰኑት አልባሳት ናቸውና በእርግጥም እኮ በጣም ውበት ይሰጣል አይደል? ልብስ ማንነትንም ይገልጻል። በነገር ላይ አንተን ማስዋብ ያንተን ውበት መጠበቅ ባሻገር አጥናፉ ምን አይነት ልብስ ከሱ ጋር ይሄዳል የሚለውን ካወቀ ታይፕህን ካወቅ ያንተ መገለጫ መሆን ይችላልና ልብሶቻችን ለውበቶቻችን ወይ ደግሞ ለውበት ድምቀታችን አንዱ ማሳያ ናቸው። ባህልን፣ እሴትን ደግሞ የምናስተዋውቁበት ትልቁ መሳሪያ ነው። በኤፍራታ ግርማ ተከታትለን ተመልሰን እንገናኛለን። ከኛ ጋር ሆነ ሰላም ተመልካቾቻችን እንዴት ናችሁ? ይሄ ከኬቲቪ ቴሌቪዥን ሳምንታዊ ወደ እናንተ የምናደርሰው ስነ ውበት የተሰኘው ፕሮግራማችን ነው። ዛሬ እንግዲህ ወደ እናንተ ተመልካቾች ይዤላችሁ የቀረብኩት ከጥበቡ ኮሌክሽን ባለቤት ጋር ነው ማለት ነው የተገኘሁት። ከሷ ጋር ጥሩ ቆይታ አደርጋለሁ። የፕሮግራሙ አዘጋጅና አቅራቢ ኤፍራታ ግርማ ነኝ። አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። እስኪ ዛሬ እንግዲህ ካንቺ ጋር ጥሩ ቆይታ ላደርግ ነው የተገኘሁት። በመጀመሪያ ለቃለ መጠየቁ ፈቃደኛ ስለሆንሽ ከልብ አመሰግናለሁ። ቴንክ ዩ እኔም በጣም አመሰግናለሁ። እንደማይሽ በጣም ወጣት ነሽ፣ ያንግ ነሽና እስኪ ያው ወደ ዲዛይኒንጉ ስራ ወደዚህ እንዴት እንደገባሽ የነበረውን የአመጣጦች ህይወትሽ ላይ የነበረውን ነገሮች እስኪ ትንሽ አጫውች። ወደ ፋሽን ስቲ ልግባ ብዬ የገባሁበት ነገር አይደለም። መጀመሪያ ሲጀምር ከልጅነት ጀምሮ የነበሩ ለአርቱ ያለው ፍቅር አለ። በተለያየ ሴክተሮች እየገባው የምሞካከራቸው ነገሮች ነበሩ። ለመጥቀስ ያህል ጽሁፎች ጽፍ ነበረ፣ ስዕል ሞክር ነበር። በጣም ጎበዝ ባልሆንም ስዕል ላይ ግን አይስቱ ትራይ ያሰብኩትን ነገር ለማሳረፍ በተለያዩ መንገድ አሁን ሙዚቃም ላይ ቢመጣ ኢንትረስቱ ብቻ አርት አካባቢ ያለው ነገር ብዙ ኢንትረስቱ ነበረኝ። ወደ ካምፓስ ፊልድ መምረጥ ሲኖርብን ወደሱ ሞር ድራግ ሊያደርገኝ የሚችለውን ነበር የመረጥኩት which is አርኪቴክቸር ነበር የተማርኩት። እሱ ደግሞ የተሻለ ፐርስፔክቲቭ ሰጥቶኛል የትኛውን ዳይሬክሽን መከተል እንዳለብኝ። ወደ ካሪየር ሲመጣ ልክ ከግራጁዌት እንዳረኩኝ ነው ወደ ስራ የገባሁት። የዛን ጊዜ ካሪየር የሚባለው ነገር ሲመጣ ሞር ወደ ፋሽን አዘነበልኩኝ። ውስጡ ብዙ ነገር አገኘሁበት። ስቶሪ ቴሊንግ ታገኝበታለሽ፣ ዲዛይኑም ስቲል ይኖራል በደንብ። ሚውዚክ ብቲ አለው። አሁን ዋን ኦፍ በጣም ኢንስፓየር ከሚያደርገኝ ነገር መሀል ስራዎች ስሰራ አንደኛው ሙዚቃ ነው። ትልቅ ኢምፓክት አለውና ከብዙ ነገሮች ዋይዝ አርኪቴክቸር መማሬ የጠቀመኝ ነገር እንዳለ ሆኖ እስቲ ፋሽን ዲዛይን ውስጥ ልግባ ብዬ አይደለም ፍላጎቱ ቢኖርም ከድሮ ብዙ ነገሮች ወደዚህ ድራግ አደረጉኝ። ውስጥ ያለውን ነገር ለማውጣት ፋሽን ፍሪደሙን ሰጠኝ በተሻለ መንገድ ማለት ነው። ስለዚህ የአርኪቴክቸሩም ደግፎሻል፣ በዋናነት ደግሞ አስበሽበት የመጣሽው ነገር አይደለም? አዎ
ፓሽኑ ግን ነበረ የመሳል ፓሽኑ ዴፊኒት ከድሮ ጀምሮ ነበረኝ። ግን እንደ ስራ ይዟለሁ ብዬ ግን አስቤ አላውቅም ነበር። ይሄ በአጋጣሚ እንትን የምትይው ነገር ነው ብዙ ጊዜ ለቁም ነገር የሚያበቃውና በጣም ደስ ይላል። በአጋጣሚ ደግሞ ቮግ መጽሔት ላይ ተመድበሽ ነበር። እዛ ላይ በጣም በጥሩ ሁኔታ እንዳመጣሽውና እዛ ላይ ደግሞ አንዳንድ ነገሮችንም አንብቤ ነበር። ቤዛ ባስተሳሰቧ ከምሰራቸው ደግሞ የሽመና ጨርቆች በዘመናዊ መንገድ ተብሎ በቮግ ላይ ወጥተሽ ነበረ። ባስተሳሰብም በማንነትሽም ላይ እንዲሁም ደግሞ በብዙ ስራዎች ላይ እዛ ላይ በደንብ ተጠቅሶ ነበረ። እስኪ የነበሩትን ነገሮች በደንብ አጫዎች። ሀብ ኦፍ አፍሪካ የሚባል ትልቅ ሾው አለ። እዛ ላይ ዋን ኦፍ ዘ ዲዛይነርስ ነበርን፣ ፊቸር ተደርገን ነበረ። ሶ እዛ ላይ ዲዛይኖቻችንን አይተውት ነው ያቀረቡን ቮግ ሜጋዚን ላይ ማለት ነው። ያው በጣም ኢንስፓይሪንግ ነው። እኛ ገና እየጀመርን ነው፣ የጀማሪ ካምፓኒ ስለሆነ እንደዚህ አይነት ትልቅ ሜጋዚን ላይ መውጣት ለእኛ በጣም ሞቲቬት አድርጎናል። በጣም ኢንስፓይሪንግ ነው። ቻሌንጆችን ቢኖሩ በምንሰራበት መንገድ አትሊስት የሆነ ኢንካሬጅ ያደርጋል። እንደዚህ አይነት ቦታ ላይ ስራሽን ወጥቶ ስታዩ እና ያው እዛ ላይ ቮግ መጽሔት ሊወጣሽ ነበር። ያሉትን ቻሌንጆች ነግረሽናል፣ ብዙ ነገር አውርተሽናል። እስቲ ያለው ፊሊንግ ምን ነበረ? ጠብቀሽ ነበረ? እዛ ላይ ያንን ሪዛልት ጠብቀሽው ነበረ? በፍጹም አልጠበቅኩም ነበረ። በጣም ነበር ኤክሳይትድ የሆንኩት። ለቲሞቼም ስነግራቸው በጣም ነበር ደስ ያላቸው። ብዙ ቻሌንጆች አሉት። እንዲወጥተው ሲታዩ ምናምን ቀላል ይመስላል፣ ግን ኢን ዘ ባክግራውንድ ብዙ ሄክቲክ የሆነ ነገር አሳልፈን ምናምን ነው ወደ ሰው ፊት የሚቀርቡት እና ትልቅ የሚባል ሜጋዚን ነው ቮግ ሜጋዚን። ሰው እዛ ላይ መውጣት ማለት በጣም ያው በውጭ ሀገር ላይ የምናውቃቸው የውጭ ሀገር ዲዛይነሮች የሚወጡበት ነው። ፈረንጆች በተለይ ፎሪን ፒፕሎች ሁሉም እዛ ላይ ነው ስራቸውን የሚያቀርቡትና መታደል ነው። እዛ ላይ ያለው ነገር በብዙ ነገር ደግሞ ከስራሽም አልፎ ብዙ ነገር ነው የተነገረውና በጣም ደስ የሚል ነገር ነው። እስቲ ጨርቆችሽን የምታቀርቢያቸው የሽመና ጨርቆችሽን ከየት ነው የምታስመጫቸው? በብዛት ስራዎችስ ምንድን ናቸው የምትሰሪያቸው? እሺ፣ በዋነኝነት እኛ የምንሰራው ከዲዛይኖቹ ባሻገር ፕሮዳክሽኑ ላይ ነው በደንብ ፎከስ የምናደርገው። ፋብሪኮቹ አሁን ብዙ ጊዜ ሽመና ፕሮዳክት ሲባል የተለመደው አሁን እንደውም በጣም ብዙ ዲዛይነሮች አሉ በእኔ አካባቢም በደንብ ትልልቅ የሆኑ መጥተዋል። በጣም ዴሳ በእኔ እድሜ ያሉ በጣም ብዙ አሉ which is በጣም አሪፍ ነገር። ከዲዛይኖቹ ባሻገር ሞርኛ ፋብሪኩ ላይ ጨርቆቹ እንዴት በዘመናዊ መንገድ ኤቭሪዴይ ሊለበሱ የሚችል አይነት እንዴት እናርገው ብለን ነው በዋነኝነት የምንሰራው ማለት ነው። አሁን ብዙ ዲዛይኖች እየመጡ ነው በዘመናዊ መልክ የሚሰሩ። እኛም ደግሞ የራሳችንን መንገድ እየተከተልን የምንሰራቸው አሉ ማለት ነው። ጨርቆቹ የሽመና ፕሮዳክቶች ናቸው በዋነኝነት የምንጠቀመው። ሸማኔዎቻችን በጣም ጎብዘዋል። ብዙ አይነት ቫራይቲ ያላቸው ዲዛይኖች ነው የሚሰሩት። የኔ ፓርት የሚሆነው ምንድነው የዲዛይን የከለር ኮምቢኔሽኖች ፓተርኖች አሉ አይደለ? እነሱን እሰጣቸዋለሁ፣ እነሱ ሰርተው ያስረክቡኛል ማለት ነው። ባንቺ ራስሽ ዲዛይኖች ማለት ነው? አዎ። ኦልሬዲ የራሳችን ሸማኔዎች አሉ፣ እነሱ ሸምነው ነው የሚያስረክቡት። ከዛ በኋላ ደግሞ ዲዛይኑን ደግሞ ወደ ስቱዲዮ እናመጣውና ደግሞ ወደ ሰፊዎች ጋር ይሰፋል ማለት ነው። እንደዛ አድርገን ነው የምንሰራው። እስኪ አሁን ላይ ሰው ጋር ያለው አቀባበል ምን ይመስላል? ልብሶቹ በዘመናዊ መንገድ ነው የሚሰሩት። እንዴት ነው ሰውስ እየተጠቀሙ ነው ወይ? አቀባበሉ አሁን ድሮ ላይ ሰርግም ቢኖርብን ጥሪም የተለያዩ ፕሮግራሞች ቢኖርብን ኖርማል ልብሶችን አድርጎ የሚሄድ ነገር ነው ሁላችንም ጋር ያለው ነገርና አሁን ላይ ግን በተለይ ይሄ የአበሻ ቀሚስ ጥለት የምንላቸው በሽመና የሚሰሩ ነገሮች እንዳለ ሰዎች ኦልሞስት እሱን ነው የሚጠቀሙት ነው የሚለው። ግን አንቺ እዛ ሙያ ውስጥ ነው ያለሽው። እንደ ሙያተኛ ያለው አቀባበል በህብረተሰቡ በኢንቫይሮንመንቱ ጋር ስናገናኘው ያለው ተቀባይነት ምን ይመስላል? ሰው በጣም ነው የሚወደው። ደብል ቼክ የሚያደርግ ሰው አለ። የምር ይሄ የሽመና ፕሮዳክት ነው ምናምን የሚል ኢምፖርት የሚደረጉ የሚመስለው አለ። ብቻ በጣም ብዙ ሰው በጣም ነው የሚወደው። ሌላ ብዙ ዲዛይነሮችም አሉ ባይ ዘ ዌይ በእንደዚህ አይነት መንገድ የሚሰሩ ማለት ነው። ከዛ ግን የራስሽን ተች ትፈልጊያለሽ። ያንቺ ዲዛይን ደግሞ ተለይቶ በምን አይነት መንገድ መለየት ይችላል የሚለውን ነገር እሱ ነው አይ ቲንክ ክሬቲቭ የሚያደርገው እና ሰው በጣም ነው ይጠቀማል። በጣም ተጠቃሚ አሁን ብዙ ሆኗል ማለት ነው። ስለ ክሬቲቪቲ ስታወሪ በየቀኑ ነው መቼም ዲዛይኒንግ እንትን ያስፈልገዋል አይደለ? ፎከስ አድርገሽ ዛሬ ምን ልስራ ብለሽ ሰው ነገ ሌላ ነገር ይፈልጋል፣ ከነገ ወዲያ ሌላ ነገር ይፈልጋል እና ጊዜው ባለፈ ቁጥር ደግሞ የተለያዩ ስታይሎች ነው የሚመጡት አይደል? እንዴት ነው ያንን ክሬት ማድረግ? አንዳንድ ጊዜ የሆነ ሀሳብ እንትን ይላል አይደለ? እንዴት ነው ክሬት ማድረጉ ያለው ነገር አንቺ ጋር
ያለው በግልሽ እንዴት ነው? እስኪ አንዳንድ ጊዜ አዳዲስ ነገር ክሬት ለማድረግ እንትን ያስፈልጋል አይደል? እስኪ ያለው ነገር እንዴት ነው? በጣም ኮንሲስተንት መሆን ይፈልጋል እና ደግሞ ሁልጊዜ አይዲያ አይመጣም። ለዚህ በሚመጣ ሰዓት ቶሎ ብዬ እንትን ስኬች ማድረግ ሊሆን ይችላል። ከለር ኮምቢኔሽን ከሆነ ቶሎ ሞክረዋለሁ። ሌሊት ላይ ሊሆን ይችላል አንዳንድ ሀሳብ ይመጣልሽ። ከእንቅልፍሽ ተነስተሽ ሊሆን ይችላል። ሶ ዩዥሊ ካጠገቤ ደብተር ራሱን ማስቀምጥበት ጊዜ ነበረ ቶሎ ብዬ ለመስራት ማለት ነው። ሳይጠፋ ማለት ነው። እና አታውቂውም አይዲያት ጋር እንደምታገኝ ኤኒዌር ልታገኝ ትችላለሽ አይዲያዎችን። ሶ ሁልጊዜ ቢሆን ክሬቲቭ ወርልድ ውስጥ እስካለሽ ድረስ አይንሽ ክፍት ሆኖ ነው መንቀሳቀስ ያለብሽ። አይንሽ ብቻ አይደለም፣ በጆሮ የምትሰሚውም ነገር ኢንስፓየር ሊያደርግሽ ይችላል። ቅድምም እንደነገርኩሽ ዋን ኦፍ በጣም ኢንስፓየር ከሚያደርጉኝ ነገሮች በተለይ የዲዛይን ፓተርን፣ ከለር ኮምቢኔሽን፣ ሚውዚክ በጣም ኢምፓክት አለው ለኔ እና ስራዬ ብዬ የምሰማበት ጊዜ አለ። ሰምታይምስ ፓተርን ዲዛይኖች ለማውጣት ፓተርን ስልሽ ያቆራረጡ ምናምን ብቻ ሳይሆን ኢቭን ፓተርኖች የልብሱ ላይ የሚታዩት ፓተርኖች አለ አይደል? ሌትስ አሁን ይሄ እንኳን ብዙ ፓተርን የለውም። ብቻ በጣም አይንሽም ጆሮሽም በቃ ኤቭሪቲንግ ክፍት ሆኖ ነው መንቀሳቀስ ያለበት። ሶ አይዲያ እንደመጣ ቶሎ ማስፈር፣ ከዛ ኮሌክሽን ይቀመጣሉ ማለት ነው። ከዛ የሆነ ጊዜ ሲያስፈልግ ከዛ እያወጣን ነው የምንሰራው። ይሄንኛው ስልሽ የራሳችንን ኮሌክሽን ስናወጣ ሌትስ አሁን ኦርደሮች ከመጡ ከስተም ዲዛይን የሚሰራ አለ። የሆነ ፕሮግራም ኖሮት ሰው ከመጣ ለዛ ፕሮግራም ምን አይነት ልብስ ያስፈልገዋል፣ ከሰውነት ሼፕ ጋር ምን አይነት ከለር የሚለውን ነገር አለ አይደል? እሱን ፐርሰናል የሆነ ዲዛይን ስለምንሰራ ያው ከሰው ጋር ኮንቨርሴሽን ከኖረን በኋላ ነው የምናደርገው። ሌሎቹን ግን እንደ ኮሌክሽን እኛ አዳዲስ በራሳችን የምናወጣቸውን ፕሮዳክቶች እንደ ካታሎግ አድርገን ነው የምናስቀምጠው። በዋነኝነት እኔ የምሰራው የክሬቲቭ ፓርቱ ላይ ነው። ዲዛይን መስራት እንዳልኩሽ የጨርቆቹ ምን ይምሰሉ፣ ፓተርኑ አቆራረጡ እንዴት ይምጣ የሚለውን እሱኛው ላይ በዋነኝነት የምሰራው። ፕሮፌሽናል የሆነ ሰፊ አለ፣ ሸማኔዎች አሉ እንዳልኩሽ፣ በኮምቢኔሽን ሆነን ነው የምንሰራው ማለት ነው። በደንብ አሁን አሪፍ ስራ ለመስራት ሰዎች አሁን ያዙሻል። እኔ አሁን ባዝሽ ከበድ ያለ ስራ ላዝሽ እችላለሁ። በተለይ ደግሞ አሁን አበሻ ከፈረንጆች አይተን ነው ብዙ ስራዎችን አርቲስቶችን ብቲ ኖርማል ሰዎችን ብቲ ብዙ ሰዎች የፈረንጅን ነገር አይቶ ነው እዚህ ሀገራችን ላይ ብዙ ጊዜ ክሬቲቪቲ ከፈረንጅ አይተን ምናምን ነው እንትን የምንለውና ከባድ የሆነ ልብስ ባዝሽ ቢያንስ ዲዛይን ለማድረግ እንዳልሹ እሱ ነው በዋናነት የምትሰሪውና ምን ያህል ሰዓት ይፈጃል? እስኪ አሪፍ የሆነን ስራ ለማጠናቀቅ ባንቺ በኩል የሸማኔዎቹ ሳይሆን ስፌቱ ሳይሆን ባንቺ በኩል ራሱ በደንብ አድርጎ፣ ምክንያቱም ያንቺን ስራ ነው ሌላው የሚጨርሰው እሱ። አዎ እስኪ ምን ያህል ሰዓት ይፈጃል? እንደየስራው ይለያያል። አሁን አንዳንዱ በ10 ደቂቃም ልጨርሽ ትችላለሽ። አንዳንዱ 3 ቀን 4 ቀንም ሀሳብ ላይ መጣልሽ ይችላል። ግን መጀመሪያ የሰውን ሀሳብ ምንድን ነው የሚፈልገው? ሌትሳውን አንቺ የሆነ ፕሮግራም ኖሮሽ ላይክ ሞር ኦፍ ሳይኮሎጂካል ነው ልብስ ባይ ዘ ዌይ በጣም ብዙ ኢምፓክት አለው። መጀመሪያ ሰው እንዳየሽ የሚያየው እሱን ነገር ነው። በዛ ለመገመት ምናምን ሳይሆን ከየት እንደመጣሽ ወዴት እንደምትሄጂ ያስታውቃል። አሁን ለምሳሌ ሱፍ የለበሰ ሰው ፎርማል ቦታ እንደሚሄድ ታውቂያለሽ። የስፖርት ልብስ የለበሰ ሰው ስፖርት ሊሰራ ነው የምትይው which is በጣም ፓወርፉል የሆነ ነገር ነው። ልብስ ከፊት ለፊት የምናየው ነገር ስለሆነ ማለት ነው። ስለዚህ ያንን ሰው ኮንፊደንስም ሊሰጠውም ይችላል፣ ኮንፊደንሱንም ሊያሳጣውም ይችላል። በዛው ልክ በደንብ ፕሮፐርሊ ለብሰሽ ስትሄጂ የሚሰማሽ ስሜትና አንደር ድሬስድ ከሆንሽ ደግሞ የሚሰማሽ ስሜት አንድ አይነት አይደለም። ስለዚህ አሁን የሆነ ሌትስ ሳይሆን አንቺ ሰርግ አለብሽ እንበል። እዛ ሰርግ ላይ ስትሄጂ ያንቺ ድርሻ ምንድን ነው? ሞር ክሎዝ ለቤተሰብ ከሆንሽ ሞር ደመቅ ብለሽ መታየት ሊኖርብሽ ይችላል። የተለያዩ አይነት ኦኬዥኖች ሊሆኑ ይችላሉ። የስራ ኢንተርቪው ኖሮብሽ ቢሆን ገባሽ? ሞር እንዴት ነው በጣም ሳይኮሎጂካል ኢምፓክት አለው የምትለብሻቸው ልብሶች እንደየቦታው ማለት ነው። ስለዚህ መጀመሪያ ዴብዙን ነው መረዳት የምፈልገው ዲዛይኖቹን ስሰራ። ከዛ ደግሞ አንቺን መምሰል አለበት። እኔ ላይ የሚያምረው ነገር አንቺ ላይ ላያምር ይችላል። ወይም አንቺ ላይ የሚያምርብሽ ከለር ወይ የሆነ ከቱ ምናምን እኔ ላይ ላይመጣ ይችላል። ስለዚህ ላንቺ ተብሎ መሰራት አለበት። ስለዚህ በደንብ ፐርሰናል የሆነ ኮንቨርሴሽኖች ኖርማሊ አደርጋለሁ። ከዛ ውጪ ግን በጣም ብዙ ፕሮዳክቶቻችን ሬዲ ሜድ ናቸው። ሰው ኢዝሊ ፒክ አድርጎ ሊሄደው የሚችል አይነት ልብስ ማለት ነው። ኤቭሪ ዴይ ኢዝሊ ቀለል ብሎ ለብሶ መውጣት የሚችል አይነት ልብስ ካዡዋል ዌር ነው ቤዚክሊ የምንሰራው። ግን ኦኬዥን ኖሮባቸው የምንሰራው አይነት ሲሆን ኢት ቴክስ ታይም እና ደግሞ በደንብ ኮንቨርሴሽን ይፈልጋል። እንዳልኩሽ የሆነ ወደሹ ኮኔክት እንድታደርግ ይፈልጋሉ ከልብሶቹ ጋር። ጀስት እንዴት ነው ዋን ኦፍ ዘ ክሎዝስ እንዲሆን ሳይሆን
ይሄንኛው ልብስ ብለሽ በደንብ ቫልዩ እንድታረጉ ስለምፈልግ ረዘም ያለ ኮንቨርሴሽን አሳልፌ ነው የምሰራው። ስለዚህ ልክ እያወራን እዛው ቁጭ ብለን እያወራን ነው ዲዛይኑ ሊመጣልኝ ይችላል። ከዛ ደግሞ ትንሽ ጊዜም ሊፈጅብኝ ይችላል። 3 ቀን 4 ቀን 5 ቀንም ሊፈጅ ይችላል። አክቹዋሊ ለዛ ሰው የሚሆነውን ዲዛይን እስከማገኘው ድረስ ማለት ነው። ስለ ቀኑ ስትጠቅሽልኝ 4 ቀን 5 ቀን ይፈጃል። እስቲ ምን ትዝ አለኝ። እስኪ በዚህ ስራ ላይ ያው ፋሽን የመጣሽበትን ነገር ነግረሽናል። ምን ያህል ጊዜ ሆነሽ? ምን ያህል ጊዜ ቆይተሻል በዚህ ስራ ላይ? ባለፈው 3 አመት ሆነን አክብረን ነበር። 3ኛ አመት 3 አመት ደስ ይላል በጣም። በ3 አመት ውስጥ ራስሽ ላይ ያየሽው ነገር አለ? የመለወጥ በስራዎችሽ ማለት ነው ኢምፕሩቭመንት የመኖሩ ነገር? ስንጀምር ራሱ አሁን በሽመና ፕሮዳክት አልነበረም የጀመርነው። ኤክስፐሪመንት ነበረ ስናደርግ ነበር። እንደ ስራ አክቹሊ ከተጀመረ ወደ 4 አመት ነገር ሆኖታል። ስራ ግን ስንጀምር እንዳልኩሽ እስቲ ፋሽን ልስራ ብዬ አይደለም የጀመርኩት። መጀመሪያ ፈርኒቸር ዲዛይኖች ነበር የምሰራው። ኢንቴሪየር ዲዛይን ኤሌመንቶች እንደዚህ አይነት ነገሮች ነበር የምሰራው። በአርክቴክትም ተመርቄ ስለነበረ ከማውቀው ነው የጀመርኩት። አሁን ቀጥታ ወደ ፋሽን ብገባ ጋይዳንሱም አልነበረም። የሆነ የምታየው ሰው ትፈልጊያለሽ ወይ የምታውቂውን ነገር ትፈልጊያለሽ። ግን እሱ ላይ እንዳልኩሽ ትንሽ የያዘኝ ነገር ነበር። በደንብ ፍሪደሙን አላገኘሁበትም። የኮቪድ ጊዜ ነው፣ ኮሮና የመጣ ጊዜ። የዛን ጊዜ በማስክ ማለት በዛን ሰዓት ፈርኒቸር ምናምን የሚያሳስበው ሰው የለም፣ ዲዛይኖች ሰርተሽ ልታስቀምጪ እና ወርክሾፕን በደንብ እየሰራን ስላልነበር መቋረጥ ሲጀምር ምንድነው ዲማንድ እየተደረገ ያለው የሚለውን ነገር ስናይ በዛ ሰዓት ማስክ ነበር በጣም የሚፈለገው። ዋይናት ተባባልን። ማስክ መስራት ጀመርን። ከዛ ባሪፍ ወይ ነበረ ሴድ የነበረው በጨርቅ ተደርጎ ማለት ነው። አሪፍ ነበረ የነበረው ነገር፣ ቆንጆ ነበረ በጣም። እንደውም ከጠበቅነው በላይ በደንብ ነበር ሴል ስናደርግ የነበረው፣ በጣም ብዙ ማለት ነው። ከዛ በቃ ዲስ ኢዝ ኢት ብዬ የዛን ጊዜ ነው የጀመርኩት። ሳላደንቅ አላልፍም። ይሄን እንዳልኩሽ ነው ዲዛይነሮች ሰዓት ነው የሚፈልጉት፣ ጊዜ። አሁን ለምሳሌ ከጊዜው ጋር ነው አይደል? እስካሁን ካወራሽኝ ነገር አሁን የኮቪድ ጊዜ ነበርም። ኮቪድ ምንድነው የሚፈልገው ብለሽ በዛ ሰዓት ማስክ ነው የመጣልሽ ነገር። ሰው ደግሞ የሚጠቀሙ ማጠቃቀሙ ከጊዜው ጋር ነው የሚሄደው ነው አይደል? በዋናነት የነገርሽኝ ነገር። እስኪ አሁን ከሽማኔ በዘመናዊ ልብሶች እንደምትሰሪ አስቀድመሽ ነግረሽናል፣ አውርተሽናል። ቮግ መጽሔት ላይ የሚወጣሹ በዛ ነውና እስኪ በዋናነት የምትሰሪያቸው ልብሶች አንቺ ዲዛይን የምታረጊያቸው ምን አይነት ጨርቆች ናቸው? አንድ ጨርቆቹ የሽመና ምናምን ሊሆኑ ይችላሉ፣ ግን ጨርቆቹ የምትጠቀሚያቸው ጨርቆች አንድ ሁለት ከየት ነው የምታስመጫቸው? ሶስተኛ ምንድን ነው የምትሰሪያቸው ልብሶች? አሁን እንዳልኩሽ መጀመሪያ ስንጀምር ቀጥታ ወደ ሽመና አይደለም የገባ ነው። የዛን ጊዜ ልክ የማስክ ፕሮዳክሽን ትንሽ እየተቀዛቀዘ ሲመጣ በቃ ሞር ድፍረቱን ኮንፊደንሱንም እኔ ያገኘሁት። ከዛ በኋላ ወደ እንትን የገባ ነው አፍሪካን ፋብሪክ። የዛን ጊዜ በጣም ይፈለግ ነበር። እንዳልኩሽ ከለሬን እስከማገኘው በጣም ጊዜ ፈጅቶብኝ ነበር፣ የሆነ ለእኔ ስፒክ የሚያደርገውን የዲዛይን ነገር ማለት ነው። ስለዚህ አፍሪካን ፓተርን የዛን ጊዜ ዲማንድ ስለነበር ቀጥታ በሱ ነው የጀመርኩት። ከዛ ቶሎ ተቀባይነት አገኘ። ኢቭን የውጭ ሀገር ሾዎች ምናምን ኢንቫይት ተደርገን ነበረ በጀመርም በትንሽ ጊዜያቶች ውስጥ ማለት ነው። ከዛ በቃ የዛን ጊዜ ነው በደምብ ሴትል ያደረገው። ኦኬ አክቹአሊ ብሰራው ለካ ሰክሰስፉል መሆን ይችላል የሚለውን ነገር ሳየው ሞራል ሰጠሽ ያ ነገር ማለት ነው። ምክንያቱም የመጀመሪያ ኮሌክሽናችን ነበረ። እንደዚህ አይነት ኤክስፖዠሮች ማግኘት ሲጀምር በቃ ቶታሊ ወደዛ ገባውና አክቹዋል ከለሩን መፈለግ ጀመርኩኝ። እኔ የምወደውን አይነት ዲዛይን ምን አይነት ነው የሚለውን። ከዛ የጨርቅ ኦፕሽን ብዙ ጊዜ አልነበረንም። አሁንም ትንሽ ቻሌንጅ የምንደረገው ነገር። ከዛ ለምን ራሴ አልሰራውም ጨርቆቹን የሚል ነገር ሲመጣ ለካ ሽመና አለ። ስለ ሽመናም ብዙ አላውቅም ነበረ፣ እንዲሁ ከውጭ ነበር የማደንቀው። ከዛ ሪሰርች ማድረግ ስጀምር ለካ በጣም ብዙ አይነት ነገሮች ይሰራሉ በሽመና ዙሪያ ማለት ነው። ስለዚህ የሆነ ዲዛይን ሰርቼ እስቴን ትሸምነዋለህ ወይ ምናምን በሚባል ሽሮ ሜዳ ነበር የጀመርኩት። ከዛ ያመጡታል። የሚገርምሽ ነገር ሳምፕሎች እየወጡ ምናምን ሲመጡ የራሴን ለካ ፋብሪካዎች መስራት እችላለሁ። እየተሸመኑ መምጣት የሚችሉ ከሆነ የኛው ሞር ፍሪደሙን ሰጠኝ። የፈለግሽውን የከለር ኮምቢኔሽን መስራት ትችላለሽ። የፈለግሽውን አይነት ዲዛይን ማውጣት የምችል ከሆነ ትልቅ ፍሪደም ነው። ከዛ ደግሞ የሀገርሽ መሆኑ ደግሞ የበለጠ ቫልዩ ይሰጠዋል ማለት ነው። እሱ ነገር በቃ የሽመና ፕሮዳክት ላይ ሴትል አደረኩ። አሁን ሁሉ ነገር ነግረሽናል፣ የነበረውን የመጣሽበትን ነገርና እስቲ ቤት ውስጥ ደግሞ አንቺ ዲዛይን የምታረጊያቸው ልብሶችን ጨርቆች ስኬት ነው የሚመጡት? እንደገና ደግሞ እዚህ ምን አይነት ልብሶች ናቸው ዲዛይን የምታረጊያቸው?
ሁሉንም አይነት ዲዛይን ይሰራል። ዋናው እንዳልኩሽ ፎከሳችን ፋብሪኩ ላይ ስለሆነ በሽመና የሚሰሩትን ጨርቆች እንዴት ኤቭሪዴይ ላይፋችን ውስጥ እንክተተው። አሁን ሀሳብ ይሆንብናል ጨርቁ ትንሽ ሴንሲቲቭ ስለሆነ ኤቭሪዴይ እንዴት መለበስ ይችላል የሚለውን ትሪትመንቶች ነው እኛ ሞር የምንሰራው። ሲሸመን የተለያዩ ወዮች አሉ ሞር እንዲጠነክር የሚደረግበት። ተሸምኖ ከመጣ በኋላ ስቱዲዮ ገብቶ ሲሰፋ የተለያዩ ሜተዶች አሉ፣ የምንደራርባቸው ሌየሮች አሉ። ስለዚህ የትኛውንም አይነት ዲዛይን ቢፈለግ ይመጣል ማለት ነው። ሱፍ እንሰራለን። አሁን የወንድ ሱፍ በጣም የሚወጣው እኛ ጋር ብዙ ሰው አይመስለውም፣ አይቶት ምናምን የሀበሻ ፋብሪክ አይመስለውም። በጣም ከሚወጡት ፕሮዳክቶች ማለት ነው። አዎ ሙሉ ሱፍ በጨርቁ ነው ማለት ነው። አዎ እንደዛ ይወጣሉ። ካዥዋል ዌር እንዳልኩሽ ነው። ኤቭሪዴይ የሚለበሱ ልብሶች በጣም ብዙ ነው ያሉት። ቀሚሶች፣ ኤኒ ካይንድ ኦፍ ዲዛይን ቢፈለግ እንዴት ፋብሪኩ ይሄ ጨርቆቹ እንዴት ኢዚሊ መሰራት ይችላል የሚለው ላይ ነው ፎከሳችን በዋነኝነት። ስለዚህ ሁሉም ነው አገልግሎታቸው ማለት ነው። ምንም አስጎበኝሻለሁ በኋላ በደንብ እናየዋለን። አሪፍ ነው፣ በጣም ደስ ይላል። ምክንያቱም አሁን ግን ግራ እንትን ያለኝ ነገር በብዛት ስራቱ ሴንሲቲቭ ነው ስልሽ ሪስኪ ነው። አሁን ለምሳሌ አንቺ ጋር ስሪልኝ ብዬ ሰው ሁሉም ባህሪው ይለያያል አይደል? ከባህሪም አንፃር ስናየው ደግሞ የምፈልገው ነገር መምጣት አለበት። እንዲህ ዲዛይኒንግ ላይ ስለ ልብስ ስለው ምናምን ከፊዚካል ጋር ማገናኝተንና በዚህ መንገድ እስኪ የገጠመሽ ነገር የለም ከገጠመኝ ውስጥ ወይም ደግሞ ሪስክ የምትይው ነገር? ምክንያቱም በጣም ሴንሲቲቭ ነው ስራ። እንደዚህ የዲዛይኒንግ ስራ ሰሪ ሰው ኦርደር አድርጎሽ ነው የዛን ሰው ስሜት እንትን ለማለት ያለው ቻሌንጅ እስኪ ምን ይመስላል? በአጠቃላይ ዲዛይኒንግ ምን አይነት ቻሌንጅ አለው? እስኪ ቻሌንጆች ፕሮዳክሽኑም ላይ ብዙ ቻሌንጅ የምንደረጋቸው ነገሮች አሉ። አሁን የማቴሪያል እጥረት ያጋጥመናል አንዳንድ ጊዜ። በተለይ አሁን የሽመና ፕሮዳክት ላይ ከገባን ጊዜ ጀምሮ በዋነኝነት ሶርስ የምናደርገው ከባህር ዳር ነበር። እዚህም ሀገር አሉ የሚያቀርቡልን፣ ከአርባ ምንጭም የሚመጡ አሉ። እና አንዳንድ ጊዜ የፋብሪክ የጨርቅ ሮ ማቴሪያል አይደል ሽመና እንኳን እዚሁ ራሳችን ጋር ነው የሚሰራው፣ ግን የክሮች እነሱን በጣም ቻሌንጅ እንደረግ ነበረ። ኦፕሽን ብዙ የለም እውነት ለመናገር በጣም ብዙ ነገር ተጣቦ ነው የምንሰራው። ግን እሱ እንደውም ለክሬቲቪቲ ሞር ኦፖርቹኒቲ ይከፍትልሻል። የሆነ ችግር ሲመጣ አይደል እሱን ሪዞልቭ ለማድረግ ስትይ ነው የሆነ ክሬቲቭ የሆነ ነገር የሚመጣልሽ። ሶ እንደ ቻሌንጅ ብዬ አስቁሞናል ልልሽ አልችልም። ሞር ኦፖርቹኒቲ ክሬት እያደረገልሽ ይሄዳል፣ የተሻለ ነገር እንድትሰሪ ማለት ነው። ብርታት ይሰጠኛል። አዎ እና ደግሞ እይታሽንም እየሰፋ ነው የሚሄደው። የሆነ ቻሌንጅ ሲገጥምሽ አታቆሚም። ስለዚህ እንዴት ላስተካክለው የሚለው መፍትሄ ስትፈልጊ ሌላ ዲዛይን መጣልሽ ማለት ነው። ሶ ዴሊቨር ሲደረግ አሁን ችግሮች ሊፈጠሩ ይችላሉ። ኢቨን ፋብሪኩ ኤቭሪቲንግ ነገር ተሟልቶ አሁን ሸማኔዎች በሚሰሩበት ጊዜ ቻሌንጅድ የሚሆኑበት ጊዜ አለ። የፈለግሽው ዲዛይን ሁልጊዜ ላይመጣ ይችላል። ሰውም ጋር ደርሶ ደግሞ አንዳንድ ኤክስፔክት እንደተደረገ የማይመጡ ዲዛይኖች አሉ፣ ላይክ ኦልሬዲ ከተሰሩም በኋላ ማለት ነው። ግን ጀነራሊ የማይስተካከል ነገር የለም፣ ፊክስ ይደረጋል። እንዳልኩሽ ከፕሮዳክሽኑ ጀምሮ እስከ ኢንድ ዩዘሩ ድረስ በጣም ብዙ ቻሌንጆች ይገጥማሉ። ባልነው ሰዓት ዴሊቨር የማናደርግበት አሁን የመብራት ችግር ሊመጣ ይችላል። በጣም የምንቸገረው ግን ፕሮዳክት ዴሊቨሪ ነው። እንዳልኩሽ ከሌላ ሀገር ነው በቃ ዲፔንድ የሚያደርገው ብዙ ነገሮች። እሱ ነገር ትንሽ ይዘን ነበረ፣ ግን አሁን ወግድ ኦኬ። ሰዎች ግን ምን አይነት አስተያየት ይሰጡሻል? አሁን በጣም ስታወሩ ኢንስፓየር ያደረጉኝ ነገሮች አሉና ምን አይነት አስተያየት ይሰጡሻል? እስኪ ስለ ስራዎችሽ ከስተመሮች ሊሆኑ ይችላሉ። ምክንያቱም ነው ዴስ ሰው በሰው ነው አይደል የሚያውቅሽ። አንቺ ደግሞ እንዳልኩሽ መጀመሪያም እንደጠቀስኩልሽ በጣም ያንግ ነሽ፣ ገና ወጣት ነሽ እና ሰዎች ምን አይነት ነገር አስተያየት ይሰጡሻል? የእነሱም ብርታት ይሆንሻል ብዬ አስባለሁ። ከአንቺ ስራን ባሻገር ሰው የሚሰጥሽ ነገር የሚሰጥሽ አስተያየት ለአንቺ ራሱ የበለጠ መነቃቃት ይመስለኛል። እና ምን አይነት አስተያየት ይሰጡሻል? እስቲ ሰዎች ምን አይነት ስላንቺ ምን አይነት አስተያየት ይሰጣሉ ከስራሽ ጋር? ብዙ ሰው በጣም ይወደዋል። እንዳልኩሽ ሌሎቹም ብዙ ዲዛይነሮች አሉ በዚህ መንገድ የሚሰሩ። የኔ ምን ዲፍረንት ያደርገዋል የምትይኝ ከሆነ ከለር በጣም እጠቀማለሁ። ከለር ዳይሬክት ሳይኮሎጂካል ኢምፓክት አለው ብዬ ስለማስብ በተቻለ መጠን ቫይብራንት የሆኑ ነገሮች ወደዛ ይሄዳል። ፓተርን ትንሽ ይበዛበታል፣ የከለር ቅይጦች ማለት ነው። እሱን ነገሩ ሰው በጣም ይወደዋል። እና ይሄ ከብዶሽ አይደለም የምትለብሹ፣ ዝም ብለሽ አንስተሽ ብትለብሹም ቀለል ብሎሽ የምትወጪበት አይነት ልብስ ነው። እና በጣም ሲምፕል ዲዛይኖች ናቸው። ኮምፕሊኬትድ የሆነ ዲዛይን አልሰራም።
በተለይ ደግሞ ሬዲ ሜድ የሆኑት ልብሶች ላይ በጣም ፍሌክሲብል ሆኜ ነው የምሰራው። ሰው ቀሎት ፒክ አድርጎት እንዲሄድ ለረጅም ጊዜ እንዲለበስ ዛሬ አሁን አንቺ ለብሰሽ የሆነ ጊዜ ልጅሽ ብትለብሰው ምናምን ደስ ይለኛል። ገባሽ? ሶ ታይምለስ የሆነ ዲዛይን ላይ ነው ፎከስ የምናደርገው እና ብዙ ሰው ሪሌት ያደርጋል። ጥሩ አስተያየት ሰጥቷል። በጣም ደስ ይላል። የተለያዩ ኢቨንቶች ላይ እንደምትገኚ ያው አውቃለሁም ሰምቻለሁም። እስኪ ካንቺ አንደበት ደግሞ ልስማው ብዬ ነው። ምን አይነት ኢቨንቶች ላይ ትገኛለሽ? ኢቨንት ሁሉም የራሱ አይነት ነገሮች አሉት። ኢቨንት ቶሎ ቶሎ ሊዘጋጅ ይችላል፣ በአመት ሊዘጋጅ ይችላል። ኢቨንት ሲዘጋጅ ደግሞ እያንዳንዱ ነገር ሪዝኖች አሉት እና እስኪ አንቺ ምን አይነት ኢቨንቶች ላይ ነው ታድመሽ የምታውቂው? ምን አይነት ነገሮች ላይ ነው? እስኪ ኦኬ፣ የመጀመሪያው የፋሽን ኢቨንት ጥበቡ ኮሌክሽን ኦፊሻሊ ላውንች ሲያደርግ ማለት ነው። ከሆነች ጓደኛለች እንደ ፓርትነር ሆነን የምንሰራ ከእሷ ጋር ነበር። እሷም የራሷ ብራንድ ነው ያላት። ከእሷ ጋር ነበር መጀመሪያ ያዘጋጀው ነው የመጀመሪያ ኢቨንታችን። ምንድን ነበር ያደረግነው? እንዳልኩሽ ላይ ቀርቤ ሳየው ነው የሽመናን ስትራግል በደንብ ያወቁትና ሰው በቃ ይሄን ነገር ማየት አለበት ብለን አስበን የሆነ ኢቨንት አዘጋጅተን ነበር። የመጀመሪያ ኢንትሮዳክሽን እንደ መታወቂያ ብለሽ አስቢው ጥበብ ኮሌክሽን እና ምንድን ያደረግነው ከእናቶች ጀምሮ ሲፈትሉ ያለው ሽመና ሲሸመን፣ ምክንያቱም ሰው ማወቅ አለበት። ልክ እንደዚህ አልቆ ስታዩ በጣም ሲምፕል ይመስላል እንዳልኩሽ። በደንብ ኤክስፒሪየንስ እንዲያደርገው አድርገን የሆነ ኢቨንት ሆስት አድርገን ነበረ። አሊያንስ ኢትዮ ፍራንሲስ የምታውቀው ነው ፒያሳ። ሚውዚክንም አንድ ላይ ፊውዝ አድርገን አሪፍ ቆንጆ ኢቨንት ነበር ያዘጋጀ ነው። ከዛ በኋላ ብዙም የስራ ኦፖርቹኒቲም ከፈተ። እንዳልኩሽም የመጀመሪያው እንደ መታወቂያ ነገር ነው ከሰው ጋር የተዋወቅንበት ማለት ነው። ከዛ በኋላ ግን ብዙ ኢቨንቶች ላይ ተሳትፈናል። የሆነ ጊዜ ጀርመን ኤምባሲ ያዘጋጀ ኢቨንት ነበረ። ውጭ ሀገርም ወደ ቺካጎ ፋሽን ዊክ እዛ ላይ እንኳን ኢትስ ቨርቹዋል ፋሽን ሾው ስራችንን የኮቪድ ጊዜ ስለነበረ በእንትን ያደረግነው በኦንላይን ፋሽን ሾው ነበረ። እንደዛ እየተባለ ብዙ ኢቨንቶች ተሳትፈናል። አንቺ ጋር ያመጣው ነገር አለ? ያ ኢቨንት ከስራዎች ጋር አድቫንቴጅ ነበረው አይደል? አዎ ኦፍ ኮርስ ያው ስራሽን የምታቀርቢበት ፕላትፎርም ማግኘት ሁልጊዜ ሰዎች ጋር የመገናኘት ኮንታክትሽ የመስፋት ነገር ነበረው። ኦፍ ኮርስ ያ እስኪ ስለ ኢቨንት ውስጥ ታነሽ የምትዘለኝ ስለ ሞዴሎች ሮል ሞዴል እስኪ ያንቺ ሮል ሞዴልሽ ማነች? ሮል ሞዴል ያው እናቴ ነች። ለኔ ስራዋ ቶታሊ ዲፍረንት ነው። እሷ አካውንታንት ነች። ግን ሮል ሞዴል ከተባለ በየትኛውም አይነት ሴክተር እኔ እሷን ነው የማየው። ለነገሮች በጣም ዲቴይል ሰጥታ ነው የምታየው። የሆነ ነገር ከጀመረች እስከ ጥግ ድረስ የማስኬድ ነገሯ በስራዋን ብቻ ሳይሆን በቃ ኤቭሪዴይ ላይፏ ላይ ከምታደርገው ነገር አንቺን የማገዙም ነገር አለ። በስራሽ ብርታት መስጠት አጠይቀኝም ራሱ የሆነ ነገር ሰፖርት ከፈለኩኝ ፊት ለፊት መጀመሪያ የምትገኘው እሷ ነች። ደስ ይላል። እና ሮል ሞዴል ከተባለ አይ ቲንክ ደስ ይላል። የተሻለ ሮል ሞዴል ሊኖረኝ ኤቭሪቲንግ ላይ በጣም እስኪ በመጨረሻ ጥያቄያችንን አገባደናል። ያው ጥሩ ጥሩ ነገሮች አውርተናል። ስለ ብርታት፣ ስለ ፓሽን፣ ስለ ፍላጎት፣ ጠንካርነት፣ ቻሌንጅ ይሄ ሁሉ ነገር ከስራዎች ባሻገር ይሄ ሁሉ ነገር አስተምረሽናል። እስኪ በመጨረሻ ደግሞ ጥበቡ ኮሌክሽን ከሆነ ጊዜ በኋላ ከሆነ አመትም ሊሆን ይችላል ምን አይነት ደረጃ ላይ ደርሶ እንድታዩ ትፈልጊያለሽ? ያው ፋሽን ላይ ብቻ ሴትል አናደርግም። ሴክተሩ እየሰፋ ነው የሚሄደው። አሁን እንዳልኩሽ ፋሽን ላይ ነው በደንብ መስመር ያዝ ነው። ሌላም እንደዚህ የሚታሰቡ የተለያዩ ላይኖች ስላሉ እየሰፋ ኮሌክሽን የተባለበትም ሪዝን እሱ ነው። እየሰፋ ይሄድና በውስጡ ብዙ ነገሮች የሚይዝ አይነት ተቋም እንደሚሆን ነው። በኢንተርናሽናል ሁኔታ ነው። ኢንተርናሽናልም እዚህም ሁሉም ቦታ ከፋሽንም ባሻገር አሁን ኢቨንቶች እንሰራለን። እንዳልኩሽ ኢቨንቶችም ላይ እንሰራለን። መሳተፍን ብቻ ሳይሆን ራሳችንን የምናዘጋጃቸው ኢቨንቶች አሉ። እንደዛ እየተባለ እየሰፋ ላይክ እዚሁ በአርትና በክሬቲቭ ነገር ውስጥ ዙሪያ ሆኖ ስቲል ግን እየሰፋ የሚሄድ ካምፓኒ እንዲሆን ነው ፕላን ማለት ነው። ደስ ይላል። ይሳካል ብዬ አስባለሁ። እስኪ በመጨረሻ ልታመሰግኙ የምትፈልጊው ሰው ካለ የመጣሽበት መንገድ ሁሉም ነገር ስለነገርሽኝ ልታመሰግኙ የምትፈልጊው ሰው ካለ እድሉ ልስጥሽ። ማመስገን ከተባለ ያው መጀመሪያ የሚቀመጡት ቤተሰቦቼ ናቸው። ምክንያቱም ምንም ሳይጠይቁ ነው ሰፖርት የሚያደርጉት።
ላይክ ቻሌንጆችን ቢመጡ ከኔ ጋር አብረው ቻሌንጁን ለመወጣት ማለት ነው። ሶ በዋነኝነት እነሱን ነው በጣም ማመሰግነው። አብሮኝ የሚሰራው አለ የሰፊ ፓርትነር ያልኩሽ ታምራት ይባላል። እሱንም በጣም ነው ማመሰግነው። ግን በጣም ብዙ ናቸው። ሁሉንም ጠቅመን አንችላቸውም የሰዓት እጥረትም ስላለን በዚህ አጋጣሚ ያው ሁሉንም ታመሰግኛለሽ በአጠቃላይ። እሺ ቤዚ አብረሽን ስለቆየሽ በጣም አመሰግናለሁ። ጥሩ ቆይታ ነበረ። እሺ ቴንክ ዩ በጣም እናመሰግናለን። ተመልካቾቻችን ከኬቲቪ ቴሌቪዥን ስትከታተሉት የነበረው የስኖውቦት ፕሮግራማችን ይሄንን ይመስል ነበረ። ከጥበቡ ኮሌክሽን ጋር ከቤዛ ጋር ጥሩ ቆይታ አሳልፈናል። ብዙ ነገር አስተምራናለች ማለት ነው። ለዛሬ ይዤላችሁ የቀረብኩት ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ ቆንጆ ፕሮግራም እስክንገናኝ ድረስ እስከ ሳምንት መልካም ሳምንት ይሁንላችሁ።